ሰላም ሰላም ውድ የሴንሲቲ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ባዮሎጂ ዩኒት 1 ሰብ ፊልድ ኦፍ ባዮሎጂ የሚለውን ዩኒት ይዘን መተናል ማለት ነው። ተማሪዎች እንደምታውቁት የሚድ ፈተና ደርሷል ማለት ነው። ስለዚህ ይሄን ዩኒት ፈተና የሚወጣበት ዩኒት ነው። ስለዚህ በአንድ ሰዓት ይህን ዩኒት በቃ ሜን ቶፒክሱን በደንብ የምናይ ይሆናል ማለት ነው። በቃ በአንድ ሰዓት ፈተናውን ወይም ደግሞ የባዮሎጂን ፈተና እንድትደፍኑት ከዚህ የሚወጣውን ማለት ነው። ስለዚህ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንዲሁም ደግሞ ለጓደኞቻችሁም ሼር አድርጉላቸው ማለት ነው። ሌትስ ጎ ወደ ቪዲዮ። እሺ ምን ይላል? ዩኒት 1 ሰብ ፊልድ ኦፍ ባዮሎጂ ብሏል። ፉል ሪቪዥን የሚሆነው ስለተማራችሁት ማለት ነው። ኮንቴንቶች አሉ በዚህ ዩኒት ውስጥ ያሉት ሰብ ፊልድ ኦፍ ባዮሎጂ ወይም ደግሞ በባዮሎጂ ውስጥ ያሉ ፊልዶች የሚጠኑ ዘርፎች ማለት ነው። ፒውር ኤንድ አፕላይድ ባዮሎጂ የሚባሉ አሉ። እነሱን በእያንዳንዱ ሰብ ቶፒክ የምናያቸው ይሆናል ማለት። ስለዚህ ባዮሎጂ ቤዚካሊ ስንት ብራንቾች አሉት? 3 ብራንቾች ነው ያሉት ማለት ነው። ዚዮሎጂ፣ ቦታኒ እና ማይክሮ ባዮሎጂ የሚባሉ ማለት ነው። ዚዮሎጂ የምንለው ስለምን የሚያጠናልን ነው? ስለ ፕላንት የሚያጠናልን ዚዮሎጂ። ይቅርታ ስለ አኒማሎች የሚያጠናልን ዚዮሎጂ ማለት ነው። ዙ ማለት በግሪክ ምን ማለት ነው? አኒማል ማለት ነው። ዙ አኒማል ማለት ነው። አኒማል ስለዚህ ሎጂ ማለት ደግሞ ስተዲ። ስለዚህ ስለ አኒማል የሚያጠናልን ወይም ደግሞ አኒማል ባዮሎጂ ምን ይባላል ማለት ነው? ዚዮሎጂ ኦልሶ ናውን አስ ዚዮሎጂ ስተዲ ኦፍ አኒማል ኤንድ ኢንክሉዲንግ ዲሲፕሊን። ስለዚህ በዚህ ውስጥ ምን የሚባሉ ኮንሴፕቶች አሉ? አሁን ሞርፎሎጂ፣ ሄትሮ በቃ ብዙ ስለ እያንዳንዱ ደግሞ እንስሳቶች የሚያጠናል። ለምሳሌ ሄርቢቲዮሎጂ ስለ ሄርቢታይል የሚያጠናልን፣ ኢቲቾሎጂ ስለ ፊሽ የሚያጠናልን፣ ማማሎጂ ስለ ማማሎች፣ ኦርቲኖሎጂ ስለ በርድ። አጠቃላይ ዚዮሎጂ የሚባለው የባዮሎጂ ብራንች በውስጡ ደግሞ በጣም ብዙ ሰብ ፊልዶች ይይዛል ማለት ነው። ከእነሱ ደግሞ በየስማቸው ለምሳሌ ለበርዶች ኦርቲኖሎጂ፣ ማማሎጂ፣ አጠቃላይ ለአኒማሎች እንደዚህ የተባለ ይከፋፈላል ማለት ነው። ይከፋፈላል ማለት ነው። ስለዚህ አንዱ የባዮሎጂ ብራንች ማን ይባላል? ዚዮሎጂ። እሱም ደግሞ ስለ ፕላንት ስለ አኒማሎች ነው የሚያጠናው ማለት ነው። በውስጡ ደግሞ እያንዳንዱን አኒማል የምናጠናበት ሰብ ፊልድ አለው የራሱ ማለት ነው። በጣም ብሮድ የሆነ ፊልድ ነው ማለት ነው። ሌላኛው ደግሞ ቦታኒ። ቦታኒ ደግሞ ምንድነው የሚያጠናልን? ስለ ፕላንት የሚያጠናልን ማለት ስለ ፕላንት። ሶ ኢት ኢዝ ዘ ብራንች ኦፍ ባዮሎጂ ዛት ስተዲስ አባውት ፕላንት። በፕላንት ውስጥ ደግሞ ስለ እያንዳንዱ ፕላንት የሚያጠናልን ስትራክቸራቸውን፣ ፕሮፐርቲያቸውን፣ ባዮኬሚካል ፕሮሰስን የሚያካሂዱትን ባዮኬሚካል ፕሮሰስ ሁሉ የሚያጠናልን የራሱ ደግሞ ምንድን አለው? ሰብ ፊልድ ያለው ማለት ነው። በየራሱ የሚከፋፈል ማለት ነው። ስለዚህ ይሄ ደግሞ አንዱ የባዮሎጂ ብሮድ የሆነ ምንድነው ሰብ ፊልድ ነው። በራሱ ደግሞ እንደገና ስለ ብዙ ፊልዶች አሉ። ለምሳሌ ስለ አፕላይድ ሳይንስ፣ አግሪካልቸር፣ ሆርቲካልቸር፣ ፎረስተሪ እነዚህ ሁላ በቦታኒ ውስጥ የሚጠቃልሉ ናቸው ማለት ነው። ሌላኛው ደግሞ እንዲሁም ደግሞ እዚህ ጋር ፕላንትስ ሃቭ ሎንግ ቢን አዝ ኤ ሶርስ ኦፍ ፉድ። ስለዚህ እስካሁን ድረስ በሚባል ደረጃ በዓለም ታሪክ ውስጥ እስካሁን ድረስ ፕላንቶች እንደምንድነው የሚያገለግሉት? እንደ ሶርስ ኦፍ ፉድ፣ ሸልተር ለመጠለያነት፣ ለልብስ ብንል ልብሳችን የሚሰራው ከእጽዋት ነው። ሜዲስን በሚያስገርም ሁኔታ 80% የሚደርሰው ወይም ደግሞ ምንድነው መድኃኒት የሚሰራው ከ80% ከእጽዋት ነው ማለት ነው። ሌሎች 20% ነው ከሌላ ነገር የሚሰራው ማለት ነው። ስለዚህ አስ ሶርስ ኦፍ ፉድ ነው ያገለግሉናል። እንደ መጠለያ ለመስራት እንዲሁም ደግሞ ለሜዲሲን ያገለግሉናል ማለት ነው። ኦርናሜንት ማለት ለመዋቢያ እንዲሁም ደግሞ ቱሎች እቃዎች ለምሳሌ እኛ የምንማርበት ራሱ ምን ወረቀት የተሰራው ከእጽዋቶች ነው ማለት ነው የተሰራው። ይሄ እዚህ ጋር የምታዩት ምንድነው? ሩታቻሊፒንስ ይባላል ወይም ደግሞ ይሄ ሳይንቲፊክ ኔሙ ነው። ስለ ክላሲፊኬሽን በ9ኛ ክፍል ተምራችኋል። ወይም ደግሞ በአማርኛ ጤና አዳም የሚባለው ማለት ነው። እሱ እንደ ሜዲሲን አገልግሎት አለው ማለት ነው። ሶ ሁለተኛው የባዮሎጂ ብራንች ማን ይባላል? ቦታኒ። ኢት ስተዲስ አባውት ስለ ፕላንት ነው የሚያጠናልን ማለት ነው። ስለዚህ አጠቃላይ ይህንን ታነቡታላችሁ። ፕላንቶች ፎቶሲንቴሲስ ናቸው፣ ምግባቸውን ያዘጋጃሉ። እንዲሁም ደግሞ ኢኮኖሚክ ቫልዩ አላቸው። በቃ ይህንን እናንተ ታነባላችሁ። ሶስተኛው የባዮሎጂ ብራንች ደግሞ ማይክሮ ባዮሎጂ
የምንለው ማለት ነው። ስለ ማይክሮ ስሞል ኦርጋኒዝም የሚያጠናልን በአይናችን ልናያቸው የማንችላቸው እንደ ቫይረስ ስለ ባክቴሪያ አርኪያ የሚያጠናልን ማለት ነው። ስለዚህ ኢት ኢዝ ስተዲስ አባውት ማይክሮስኮፒክ ኦርጋኒዝም ኦር ማይክሮብ ዛት ካኖት ቢ ሲን በአንኤድድ አይ በባዶ አይናችን ወይም ደግሞ በመሳሪያ ባልተደገፈ አይን ልናያቸው የማንችላቸውን ኦርጋኒዝሞች ስለነዛ የሚያጠናልን ማለት ነው። ማይክሮባዮሎጂ ይባላል። ኦኬ ተማሪዎች ዘ ፋዘር ኦፍ ማይክሮባዮሎጂ ማን ነው? ዘ ፋዘር ኦፍ ማይክሮባዮሎጂ በዚህ ዩኒት እናየዋለን። የትም እንዳትሄዱ። እዛ ሰዎች እና አርስቶትል ምናምን አለዋ በባዮሎጂ ውስጥ ከፍተኛ የሆነ ኮንትሪቢሽን ያሳደሩ ሰዎች ማለት ነው። እነሱ ጋር ዘ ፋዘር ኦፍ ማይክሮባዮሎጂ ማን እንደሆነ እናያለን። ስለዚህ ቪዲዮን እስከ መጨረሻው ድረስ እንድታዩት ጋብዛችኋለሁ ማለት ነው። ስለዚህ በውስጡ ደግሞ እንደገና ብዙ ማይክሮኦርጋኒዝም ብዙ ሰብቶፒክ ስለ ባክቴሪያ አንድ ዲሲፕሊን ነው የሚያጠናልን ማለት ነው። ስለ ባክቴሪያ አንድ ነው። ስለ ቫይረስ፣ ስለ ፈንገስ፣ ስለ አልጌ፣ ፕሮቶዛ ለምሳሌ ስለ ፈንገስ ማይኮሎጂ የሚባል አንዱ ደግሞ እንደገና የማይክሮባዮሎጂ ክፍል ነው የሚያጠናልን ማለት ነው። ስለ ባክቴሪያ ባክቴሪዮሎጂ የሚባል በውስጣቸው ደግሞ በጣም ብዙ ሰብ ፊልድ አላቸው ማለት ነው። በጣም ብዙ። ስለዚህ ባዮሎጂ በጣም ብሮድ የሆነ ሳይንቲፊክ ፊልድ ነው። በውስጡ ደግሞ እንደገና 3 ሜን ብራንቾችን ይዛል። እነዛ ሜን ብራንቾች ደግሞ በውስጣቸው በጣም ብዙ ነገር ይዛሉ። ስለዚህ አሁን እነዚህ ሜጀር ብራንች ኦፍ ባዮሎጂ የምንላቸው ናቸው ሶስቶቹ ዚኦሎጂ፣ ቦታኒ እና ማይክሮባዮሎጂ ማለት ነው። ማይክሮባዮሎጂ የምንላቸው ማለት ነው። ስለዚህ ይህን ካየንስ ደግሞ አሁን ምን ያለን ማለት ነው ሰፊልድ ኦፍ ባዮሎጂ ለምሳሌ ሰፊልድ የሚባሉት ሰብ ብራንች ኦፍ ባዮሎጂ ለምሳሌ ሞርፎሎጂካል ስተዲስ አባውት ኤክስተርናል ስትራክቸር ኤንድ ፎርም የሚያጠናነስ የፕላንቶችን ወይም ደግሞ የአኒማሎችን ስለ ኤክስተርናል ስትራክቸራቸው ውጫዊ ገጽታቸው የሚያጠናልን ማለት ነው። ማን እንለዋለን? ሞርፎሎጂ እንለዋለን ማለት ነው። ይሄ የባዮሎጂ ሜን ብራንች አይደለም። በቃ ሜን ብራንቾች ዚኦሎጂ፣ ቦታኒ እና ማይክሮባዮሎጂ ብቻ ናቸው ማለት ነው። ስለዚህ አሁን ለምሳሌ ዚኦሎጂ ስለ አኒማል ነው የሚያጠናልን። ሞርፎሎጂ በዚኦሎጂ እና በሶስቶቹ የሚካተታል በቦታኒ በማይክሮባዮሎጂ። ለምሳሌ ሞርፎሎጂ ስንል የፕላንቱን ምንድነው የምናጠናው? የፕላንቱን ውጫዊ አካል ነው የምናጠናው። ሞርፎሎጂ ስንል የአኒማሉ ውጫዊ አካል ነው የምናጠናው። ሞርፎሎጂ ስንል የማይክሮ ኦርጋኒዝሙን ወይም በአይናችን ልናየው የማንችለውን ኦርጋኒዝም ውጫዊ አካሉን ነው የምናየው። ስለዚህ ይሄ ሰብ ብራንች ኦፍ ባዮሎጂ ነው እንጂ ሜን ብራንች አይደለም። በቃ ሜን ብራንች የሚባለው ሶስቶቹ ብቻ ናቸው ማለት ነው። ይሄን ከያዛችሁ አናቶሚ አለ። አናቶሚ ደግሞ የሞርፎሎጂ ተቃራኒ ነው። አናቶሚ የሞርፎሎጂ ተቃራኒ ነው ማለት ነው። እዚህ ጋር አናሎጂ ምንድነው? የሞርፎሎጂ ተቃራኒ ነው። ስለምንድነው የሚያጠናልን? ስለ ኢንተርናል ስትራክቸሩ ነው የሚያጠናልን ማለት ነው። ኢንተርናል ይሄኛው ምን ብለናል? ሞርፎሎጂ ስለ ኤክስተርናል ፓርቱ፣ አናቶሚ ደግሞ ስለ ኢንተርናል ፓርቱ ነው የሚያጠናልን ማለት ነው። ሂስቶሎጂ ደግሞ ስለምንድነው የሚያጠናልን? ስተዲስ አባውት ዲቴል ኦፍ ቲሹ ስትራክቸር፣ ስለ ቲሹ ስትራክቸር የሚያጠናልን የባዮሎጂ ሰብ ብራንች ነው ማለት ነው። ሳይቶሎጂ ስለምንድነው የሚያጠናልን? ስለ ስተዲ ኦፍ ሴል፣ እንዲሁም ደግሞ ሴል ባዮሎጂ ስተዲስ አባውት ስትራክቸር ፈንክሽን ኤንድ ቫሪየስ አስፔክት ኦፍ ሴል ኤንድ ኢትስ ኮምፖነንት የሚያጠናልን ደግሞ ሴል ባዮሎጂ። እዚህ ጋር የሚያጠኑትን ኤግዛምፕል ተቀምጦላችኋል። እሺ በኤግዛምፕል እንየው። ሞርፎሎጂ ከመጀመሪያው ጀምረን እንደገና እንየው። ፈተና አብዛኛውን ጊዜ በአዛምድ ነው እዚህ ጋር የሚወጣው ማለት ነው። ሞርፎሎጂ ስለምንድነው የሚያጠናልን? ስለ ኤክስተርናል ስትራክቸር። እዚህ ጋር ለምሳሌ ሼፕ የውጫዊ አካሉን ቴክስቸር ኦፍ ሊቭስ እና ስለምንድነው የሚያጠናልን ማለት ነው? ስለ ስቲም ለምሳሌ የእጽዋቶችን ስቲም ሸፑን ለፕላንትም ይሆናል ለአኒማልም ይሆናል ለማይክሮ ኦርጋኒዝም ይሆናል። ማይክሮ ኦርጋኒዝሞችን በአይናችን አይተን አይደለም ሸፑ እንዲህ ነው ቅርጹ እንዲህ ነው የምንለው። በማይክሮስኮፕ ወይ ደግሞ በላይት ማይክሮስኮፕ ወይ ደግሞ በኤሌክትሮን ማይክሮስኮፕ አይተን ነው ማለት ነው። አናቶሚ የምንላቸው ደግሞ ስቶማክ ምንድን ነው? ውስጣዊ አካል ነው። የኛ ውስጣዊ አካል ነው። ሊቨር ውስጣዊ አካል ነው። በአይና የሰውነት ውጫዊ የሆነ የሰውነት ክፍል ወይም ደግሞ በአይናችን የምናየው አይደሉም ማለት ነው። ስለዚህ የሚያጠናልን ማን ነው? አናቶሚ ነው። ሂስቶሎጂ የምንለው ደግሞ ስለምንድን ነው? ስተዲ አባውት
ዲቴል ቲሹ ስትራክቸር የሚያጠናል። ለምሳሌ ፓረንቻይማ ኮኔክቲቭ ቲሹ ስለ ቲሹዎች የሚያጠናልን ማለት ነው። ሳይቶሎጂ ደግሞ ስለ ስተዲስ አባውት ሴል፣ ፕላንት ሴል፣ ነርቭ ሴል፣ መስል ሴል እንደዚህ የሚባሉ ሪፕሮዳክቲቭ ሴል የሚባሉ ሴሎችን የሚያጠናልን ማለት ነው። ሴል ባዮሎጂ ብለው ደግሞ አጠቃላይ ስትራክቸር ኦፍ ሴል እና በውስጡ ደግሞ ምን አይነት ኮምፖነንት ይዟል። ለምሳሌ እነ ማይቶኮንድሪያ፣ እነ ራይቦዞም፣ ሳይቶፕላዝም፣ ኒውክሊየስ ምናምን ናቸው። ደግሞ እነዚህ ኮምፖነንት ኦፍ ሴል ናቸው። ስለ እነሱ ጭምር የሚያጠናልን ደግሞ ሴል ባዮሎጂ ይባላል ማለት ነው። ከዛ ሞለኪላር ባዮሎጂ ደግሞ ስለ ስተዲ ኦፍ ስትራክቸር ፋንክሽን ኦፍ ኢንፎርሜሽን ሞለኪል ለምሳሌ ስለ ዲኤንኤ እና አርኤንኤ የሚያጠናልን ማለት ነው። እሱ ደግሞ ማን እንለዋለን? ሞለኪላር ባዮሎጂ ስተዲስ አባውት ዲኤንኤ ኤንድ አርኤንኤ የሚያጠናልን ሞለኪላር ባዮሎጂ እንለዋለን ማለት ነው። ስለዚህ many other branches of biology are concerned with the various life process such as how an organism multiples or forms identical copy of itself, its evolution over millions of years, its relationship with environment። ስለዚህ ሌሎች ደግሞ እንዴት ኦርጋኒዝሞች ሪፕሮዲውስ ያደርጋሉ ወይም ደግሞ እንዴት ኦርጋኒዝሞች ፎር ሚሊየንስ ኦፍ ይር ለብዙ ሚሊዮን ዓመታት እንዴት ኢቮልቭ አድርገው መጡ፣ ሲጀመር ላይፍ ከየት ነው የመጣው የሚለውን ደግሞ የሚያጠና ብራንች አለ ማለት ነው። እነዚህ ብራንች ባዮሎጂ ደግሞ ለምሳሌ ፊዚዮሎጂ፣ እነዚህ ደግሞ የሊቪንግ ወይም ደግሞ ህይወት ያላቸው አካላት እንዴት ነው ፋንክሽን የሚያደርጉት የሚያጠና ሰብ ዲሲፕሊን ነው ማለት ነው። ዘ ኖርማል ፋንክሽን ኦፍ ሊቪንግ ኦርጋኒዝም ኢዝ ፓርት። ለምሳሌ ፎቶሲንተሲስ እንዴት ነው የሚካሄደው በፕላንቶች ውስጥ፣ እንዲሁም ደግሞ ዳይጀሽን በሰው ውስጥ እንዴት ነው የሚካሄደው በሰዎች ወይም ደግሞ በአኒማሎች አጠቃላይ ስለዚህ ያጠናል። ኤምብሪዮሎጂ ደግሞ ዘምነው ስለ ጽንስ የሚያወራን እንዴት ሲንግል ሴል ዛይጎት ይፈጠራል፣ እንዴት ፎርም ይደረጋል፣ ሸፑ እንዴት ይመጣል የሚለውን የሚያጠናልን ደግሞ ኤምብሪዮሎጂ። ኤምብሪዮ ማለት ጽንስ ማለት ነው። ሎጂ በቃ ሁሌም ምንድነው ስኮፕ ወይም ማጥናት ማለት ነው። ለምሳሌ ባዮሎጂ ስንል ባዮ ማለት ላይፍ ነው። ሎጂ ምንስ ማጥናት፣ ስለ ላይፍ ማጥናት። ዚኦሎጂ ስንል ስለ አኒማል ማጥናት። ሎጂ የሚል ቃል ማጥናት ማለት የግሪክ ቃል ነው ማለት ነው። ኢኮሎጂ ደግሞ የምንለው ኢንተራክሽን ቢትዊን ኦርጋኒዝም ኤንድ ዜር ኢንቫይሮንመንት፣ ኦርጋኒዝሞች እና እንዲሁም ደግሞ ከሚኖሩበት ኢንቫይሮንመንት ጋር ምን አይነት ኢንተራክሽን ወይም ደግሞ ግንኙነት አላቸው የሚለውን የሚያጠናልን ማለት ኢኮሎጂ ይባላል። ለምሳሌ ፉድ ቼን፣ ፉድ ዌብ ምናምን ላቸው እነዚህ የምግብ ሰንሰለት እንዴት ምግብ ከፕሮዲሰር ጀምሮ እስከ ኮንሱመር ቴርሻሪ ሌቭል ድረስ እንዴት ልክ ኢነርጂ እንዴት እንደሚተላለፍ የሚያጠናልን ማለት ነው። ታክሶኖሚ የምንለው ደግሞ ይህንም በጣም ቀላል ነው። በ9ኛ ክፍል ክላሲፊኬሽን ትምህርታችሁ የተማራችሁት ነው። ታክሳሚስ ምንድነው? መከፋፈል ማለት። ኖሚ ማለት ደግሞ ስም መስጠት። ስለዚህ አይዴንቲፋይ ማድረግ፣ ስም መስጠት፣ ኖሜንክሌቸር ማድረግ፣ ክላሲፋይ ማድረግ፣ መከፋፈል ምኖችን ኦርጋኒዝሞች። ስለዚህ ስለ ታክሶኖሚ ክላሲፊኬሽን ላይ ዲቴል አልገባም ማለት ነው። ስለዚህ ምንድነው ክላሲፊኬሽን ያስፈለገበት ምክንያት በቀላሉ ለማጥናት፣ ሁለተኛ ደግሞ ስም ሲሰጡ ምን ይሆናል ማለት ነው። ለምሳሌ አንበሳ የሚለው ቃል በአማርኛ በእንግሊዘኛ ምን ይባላል? ላየን። በአለም ላይ 6000 ቋንቋ አሉት እንዲሁም አለ በአለም ላይ ማለት ነው። ሀገራችን እንኳን ብንወስድ 80 ቋንቋ አለ ማለት ነው። እነዚህ 80 ቋንቋዎች ለአንበሳ 80 አይነት ስም አለው። ስለ አንድ ስፔሺስ እያወራን ነገር ግን ኮንፊውዥን ይፈጠራል ማለት ነው። ስለዚህ ያ ኮንፊውዥን እንዳይፈጠር ስም መስጠት ወይም ደግሞ ሳይንቲፊክ ኔም መስጠት አስፈለገ። ስለዚህ ሳይንቲፊክ ኔም የተሰጠው በመጀመሪያ ጊዜ ሞደርን የሆነው ማን ነው? ካርል ሊንነስ ነው። ለሪቪዥን ያህል ይሆናችኋል፣ ዲቴል አልገባበትም ማለት ነው። ፓሊንቲዮሎጂ ምንለው ደግሞ ላይፍ እንዴት ኦሪጂን አደረገ፣ እንዴት አደገ፣ ስትራክቸር ኦፍ ኦርጋኒዝም ኢን ዘ ፓስት የሚያጠናልን ማለት ነው። ስለ ፎሲል ፊውል እንደ ቅሪተ አካሎች የሚያጠናልን ፓሊንቲዮሎጂ። ኢቮሉሽን የምንለው ደግሞ ምንድነው? ልክ እንዴት ኦርጋኒዝሞች ኢቮልቭ እያደረጉ እንደመጡ የሰው ልጅ አሁን ያለውን ስትራክቸር ለመያዝ ኦኬ ከዝንጀሮ ነው የመጣን የሚባል ነገር አለ። ነገር ግን ልክ ምንድነው አጎንብሶ ከመሄድ ጀምሮ በፊት የነበረው ለምሳሌ ልክ ፕሮካሪዮቲክ እንደነበር እንደ ሳይንሱ ነው የማወራው። ፕሮካሪዮቲክ እንደነበር የሆነ ምንድነው ተብሎ የሚታሰብ በኢቮሉሽን ጀነራል ሰው ልንገራችሁ። የሆነ ላይፍ በቃ የሆነ ኢንቫይሮንመንት ኦሽን ውስጥ የሚኖር በጣም ትንሽ የሆነ አለ እንደ ጄሊፊሽ አይነት ነገር ነውና እሱ ላይ ካልሲየም ባይንድ አድርጎ አጥንት ተፈጠረ ምናምን
እንደዚህ እየተባለ ኢቮልቭ እያደረገ መጣ ነው የሚባለው። ዲቴል አልገባበትም ማለት ነው። ስለዚህም ኢቮሉሽንም በደንብ የምትማሩት 12ኛ ክፍል ላይ ነው በባዮሎጂ ትምህርታችሁ ማለት ነው። ጀስት እዚህ ጋር ሀሳቡን ነው የምታወሩት ማለት ነው። ኦኬ ሌላኛው ደግሞ ምንድነው? ጄኔቲክስ ደግሞ ዝርያማ ወይም ደግሞ ዘር እንዴት ሄሬዲቲ እና ስለ ቫሪሽን የሚያጠናልን ማለት ነው። ጂን ኮንሴፕት፣ ሜንዴልስ ሎው፣ ዲኤንኤ ምናምን የሚያጠናልን። ኤግዞ ባዮሎጂ ደግሞ የሚለው ምንድነው የሚያጠናልን? ለምሳሌ ከመሬት ውጭ ያለ ላይፍ እንዴት ነው ላይፍ አለ ወይስ የለም የሚለውን የሚያጠናልን ማለት ነው። ኤግዞ ማለት ውጭ ማለት ነው። አውተር ማለት ነው ኤግዞ። ባዮሎጂ ማለት ደግሞ ስነ ህይወት ማለት። ስለዚህ ለምሳሌ አሁን ስለ ኤሊያኖች የሚያጠናልን ፎለን ኤንጀሎስ የሚባለው ወይም ደግሞ የወደቁ መላእክት የሚባሉትን እነዚህን በራሳቸው አንብባቸው። እኔ ስማቸውን ብቻ እየጠቀስኩላችሁ ነው የሚሄድ። ማወቅ የሚፈልግ ወይም ደግሞ ኪሪየስ የሆነ ተማሪ ይህንን በራሱ ሰርች አድርጎ ማወቅ ይችላል ማለት ነው። ስለነዚህ ወይም ደግሞ በቃ አጠቃላይ ኤግዞ ባዮሎጂ የምንለው በእኛ ፕላኔት ውስጥ ያልሆነ በሌላ ፕላኔት ውስጥ የሚገኝ ስለነሱ ህይወት ያላቸው አካላት ስቲል አሁን ይሄ ሲባል እስካሁን ድረስ ትክክለኛ የሆነ ሳይንቲፊክ ኤቪደንስ የለም ማረጋገጫ ከመሬት ውጭ ላይፍ ይኖር አይኖር ማለት ነው። ነገር ግን ስለነሱ የሚያጠናልን ምን ይባላል? ኤግዞ ባዮሎጂ የሚባል ብራንች አለ ማለት ነው። ባዮሎጂ ኢዝ ሪሌትድ ቱ አዘር ሳይንስ ዛት ስተዲስ ላይፍ። ባዮሎጂ ደግሞ እነዚህን ያህል ብራንች ኑሮት ከሌሎች ሳይንሶች ጋር ከፊዚክስ ጋር ከኬሚስትሪ ጋር ከሌሎችም ብዙ ሳይንቲፊክ ፊልዶች ጋር ምን ይላል ሪሌት ያደርጋል ማለት። ለምሳሌ ከኬሚስትሪ ጋር ስለ ኬሚስትሪ ስለምንድነው የሚያጠናው? ኮምፖዚሽን ስትራክቸር ኦፍ ኤንድ ፕሮፐርቲ ኦፍ ማተር ነው የሚያጠናል። እና እነዛ ማተር ደግሞ ኢንዳይሬክትሊ ስለ ህይወት ነው የሚያጠኑ ማለት። ለምሳሌ ስለ ስትራክቸር ኦፍ ሊፒድ እና ፕሮቲን አጠና ማለት ስለ ኬሚስትሪ እያጠናን ነው። ኦርጋኒክ እና ኢንኦርጋኒክ ኬሚስትሪ እያጠናን ነው። ስለ ፊዚክስ ምን እናወራለን? ለምሳሌ እኛ ስንንቀሳቀስ ሞሽን እኛ ህይወት ያለን አካላት ስንንቀሳቀስ ምንድነው ስለ ሞሽን እያወራን ነው። እንዲሁም ደግሞ ፍሉይድ ሜካኒክስ፣ ዳይጀስቲቭ ሲስተም፣ ሪስፓራቶሪ ሲስተም ፍሉይድ ሜካኒክስ ይጠቀማል። ከፊዚክስ ጋር ምን አይነት ሪሌትድ አለው የሚለውን ሃይላይቱ ነው የምነግራችሁ። እንዲሁም ደግሞ ልክ ኒውሮናችን ወይም ደግሞ ብሬናችን የሚሰሩ ኤሌክትሪካል በሆነ ዌይ ነው ማለት። ስለዚህ ስለ ኤሌክትሪክም የሚያወራልን ማን ነው? ፊዚክስ ነው። ስለዚህ ከፊዚክስ ጋርም ብሮድ የሆነ ኢንተርሌትድ ሳብጀክት ነው ማለት ነው ባዮሎጂ ማለት። ስለዚህ ይሄን ያልካል ይበቃናል። ሪቪዥን ማለት ነው ለሪቪዥን ያህል ስለሆነ። ሌላኛው ደግሞ ፒውር ኤንድ አፕላይድ ፊልድ ኦፍ ባዮሎጂ። ኦኬ ፒውር ባዮሎጂ ማለት ምን ማለት ነው? ኢዝ ዘ ስተዲ ኦፍ ሃው ላይፍ ፋንክሽን ኢን ኔቸር። ለምሳሌ ምንድነው ላይፍ እንዴት በተፈጥሮ ፋንክሽን ያደርጋል፣ ቢሄቪየሩን ኢንተርናል እና ኤክስተርናል ስትራክቸሩን እንዴት ሪፕሮዲውስ ያደርጋል ይራባል የሚለው የሚያጠናልን ማለት ነው። ፒውር ማለት ፒውር ባዮሎጂ ነው። አፕላይድ ማለት ደግሞ ልክ በቃ መሬት ላይ የወረደ ያን ነገር ተጠቅመን መሬት ላይ የወረደ ነገር ወይም ደግሞ ልናየው የምንችለው ነገር እየተሰራ ማለት ነው። ያ ማለት ምን ማለት ነው? ዌራስ ይላል አፕላይድ ባዮሎጂ ሪፈርስ ቱ ዩዚንግ ዋት ዩ ሃቭ ለርንድ ኢን ባዮሎጂ ፎር። ፒውር ባዮሎጂ ላይ ያጠና ነው ስለ ቢሄቪየር ያጠና ነው፣ ኢንተርናል እና ኤክስተርናል ስትራክቸር ያጠና ነው፣ ስለ ሪፕሮዳክሽን ያጠና ነው መሬት ላይ ማውረድ እና ስራ እንዲሰራ ማድረግ ማለት ነው። በ11ኛ ክፍል ትምህርታችሁ ስለ ባዮ ሚሚሰሪ የሚል ዩኒት ላይ ትማራላችሁ። ለምሳሌ ባዮሎጂካል ፕሮሰስን ለምሳሌ ምኑን ሸፑን ሲስተሙን እንደዚህ ይህንን ሚሚክ ወይም ደግሞ በመኮረጅ በማስመሰል አርቲፊሻል የሆነ ነገር በመስራት የሰውን ወይም ደግሞ የሂውማንን ፕሮብለም መፍታት። ለምሳሌ አሁን እንዴት እጽዋት ወፎች እንደሚበሩ ሲስተማቸው ተጠንቶ ነው ማለት ነው አውሮፕላን የተሰራው። ሁለተኛ የተለያዩ የዲፌንስ ቴክኖሎጂ ራዳር ቴክኖሎጂዎች የተሰሩት ከምንድነው? እስስት ታውቃላችሁ? እስስት በተፈጥሯ 360 ዲግሪ ማየት ትችላለች። 360 ዲግሪ ለምሳሌ እንደዚህ ብትሆን እስስቷ እዚህ ጋር የሚደረገውን ነገር ማወቅ ትችላለች ማለት ነው። ይህን ሲስተም ለምሳሌ ይህን ሲስተም ተረድተው ምን ሰርተዋል?
የተለያዩ ዲፌንስ ቴክኖሎጂ መሳሪያዎች ተሰርተዋል ማለት ነው። በጣም ብዙ አይነት ቢሄቪየር ኤክስተርናል ኢንተርናል ስትራክቸር በማየት ቤት የተሰራው እንዴት ምን ምስጦች ቤት እንደሚሰሩ ቬንቲሌተር እንዴት እንደሚያስገቡ በማወቅ ነው። ይህንን 11ኛ ክፍል ነው የምትማሩት። እዚህ ጋር ትንሽ ርዕሱ ስለነካልን ነው ማለት ነው ዲቴል የገባሁት። አፕላይድ ባዮሎጂ ማለት እዛ ጋር ያጠናው በፒውር ባዮሎጂ ያጠናነው ነገር የሰው ልጅን ችግር ለመፍታት መሬት ላይ አውርደን ስንጠቀምባቸው ማለት ነው። አፕላይድ ባዮሎጂ ጀነራል ሀሳቡ ማለት ነው። ሶ እዚህ ጋር ያሉት ደግሞ ምንድናቸው? አፕላይድ እና ፒውር ባዮሎጂ ብለን እንከፋፍላቸዋለን ፈተና ስለሚወጡ ማለት ነው። ለምሳሌ አግሪካልቸር ምንድነው? አፕላይድ ነው፣ መሬት ላይ እየወረደ ነው ማለት ነው። ሞርፎሎጂ ይሄ እኮ ኤክስተርናል ስትራክቸር ማጥናት ነው። ስለዚህ ይሄ ፒውር ባዮሎጂ ነው ማለት ነው። ለምን? በቃ ስትራክቸሩን እያጠናን ነው። አሁን ይህን ስትራክቸር ካጠናን በኋላ ነው የሆነ ነገር ስንሰራ የሆነ በተፈጥሮ የተገኘውን ነገር አስመስለን ስንሰራ ነው አፕላይድ የምንለው ማለት ነው። ስለዚህ ሞርፎሎጂ ምንድነው? ፒውር ባዮሎጂ ነው። ታክሶኖሚ ፒውር ባዮሎጂ ነው። ሆርቲካልቸር አፕላይድ ባዮሎጂ ነው። ኤምብሪዮሎጂ ፒውር ነው። ሂስቶሎጂ ፒውር ነው። ፑልታሪ እና አግሮፎረስት ምንድን ናቸው? አፕላይድ ናቸው። ባዮቴክኖሎጂ አፕላይድ ነው። ሞለኪውላር ባዮሎጂ ምንድነው? ሞለኪውላር ባዮሎጂ ስለ ሞለኪውሎች ስለ ካርቦሃይድሬት ፕሮቲን የሚያጠናልን ማለት ነው። እነዚህን ካጠናን በኋላ ለምሳሌ ስለ ካርቦሃይድሬት ካጠናን በኋላ እንዴት በሰውነታችን ውስጥ ምን አይነት ሪያክሽን እንደሚፈጠር እንዴት ዳይጀስት እንደሚሆኑ እነዚህ ሁላ ስለሚያጠና ይሄ ምንድነው? ፒውር ነው። አፕላይድ የምንለው የሆነ መሬት ላይ ደርሶ እኛ ጋር የሆነ ፋንክሽን አፕሊኬሽን ሲኖረው ማለት ነው። ይሄ እንደዚህ ነው ያለ ማለት ነው። ሌሎችንም የምጠቀሳቸው ፈተና ስለሚወጣ በጣም ቀላል ስለሆነ ኮንሴፕቱን አንዴ ስለነገርኳችሁ እናንተ እነዚህ መከፋፈል አያቅታችሁም ማለት ነው። ሌላኛው ደግሞ ኢን ሰም ብራንች ኦፍ ሳይንስ ባዮሎጂ ሃዝ ቢካም ቬሪ ኢምፖርታንት ኢን ዚስ ሚሊኒየም። በሌሎች ብራንች ኦፍ ሳይንሶች ደግሞ ባዮሎጂ በጣም ኢምፖርታንት ሆኖ በጣም ኢምፖርታንት ነው ማለት ነው። ወይም ደግሞ ትልቅ ጠቀሜታ አለው ማለት ነው። ለምሳሌ ባዮቴክኖሎጂ ብናይ ባዮቴክኖሎጂ ማለት ባዮሎጂ እና ቴክኖሎጂ ኮምባይን ሲያደርጉ ወይም ደግሞ ዘ ብሌንድ ኦፍ ባዮሎጂ ኤንድ ቴክኖሎጂ ባዮሎጂ እና ቴክኖሎጂ ሚክስ ሲያደርጉ ማለት ነው። ለምሳሌ ባዮሎጂን ተጠቅመን ቴክኖሎጂን እንሰራለን። ለምሳሌ የባዮሎጂ ኮንሰፕት እንዴት ብለን ወፎች እንዴት እንደሚበሩ አይተን ቴክኖሎጂ ሰራ ምን ኤርፕሌን ሰራ ኤርፕሌን ኦኬ። ሌሎችስ ለምሳሌ የባዮሎጂን ኮንሰፕት ተጠቅመን ማይክሮስኮፕ ሰራን። ማይክሮስኮፕ እንደገና ዞሮ ባዮሎጂን ነው የጠቀመው ማለት ነው። በጣም ትንንሽ የሆኑ ኦርጋኒዝሞች እንድናይ ለምሳሌ ጀርም ቲዮሪ የሚባለው ወይም ደግሞ ስፖንታኒየስ ጄኔሬሽን ተብሎ የሚታሰበው ህይወት የሌለው ነገር ህይወት ያለው ነገር ህይወት ከሌለው ነገር ነው የሚመጣው የሚለውን ትልቅ ስህተት ትምህርት ያወገዘልን ወይም ደግሞ ዲስፕሩቭ ያደረገው ጀርም ቲዮሪ የመጣው ማይክሮስኮፕ በመኖሩ ነው ማለት ነው። ስለዚህ ሁለቶችም ተጠቃቃሚ ናቸው። አንዱ ለአንዱ ምንድነው ጠቃሚ ነው ማለት ነው። ስለዚህ ባዮቴክኖሎጂ ስለዚህ ነው የሚያጠናው። ለምሳሌ ጄኔቲክ ኢንጂነሪንግ ለምሳሌ ብሪድ ማድረግ ከብቶችን፣ እንስሳቶችን፣ ዶሮዎችን በዛ ሁሉን ነገር ብሪድ ማድረግ ጄኔቲካሊ ሞዲፋይድ የሆነ ኦርጋኒዝም ፕሮዳክቲቭ የሆነ እንዲሁም ደግሞ ዲዚስ ድሮት ወይም ድርቅና በሽታዎች የሚቋቋም ለምሳሌ ብዙ ምርት የሚሰጥ ነገር እንዲሰራ ረድቶናል ማለት ነው። በኢንፎርማቲክስ ደግሞ ስለ የባዮሎጂካል የሆኑ ኢንፎርሜሽኖችን በሶፍትዌር እንዴት ማስቀመጥ እንደምችል ለምሳሌ ዲኤንኤ ሲኩዌንሶችን የተለያዩ አናላይሲሶችን ስቶሬጆችን ወይም ደግሞ የሆኑ ሳይንቲስቶች የሚሰሩትን ኤክስፐሪመንት ስቶሪ የሚያደርጉበት ስለ ባዮ ኢንፎርማቲክስ ያጠናልናል። ወይም ደግሞ ባዮኢንፎርማቲክስ የባዮሎጂ እና ኢንፎርሜሽን ሲስተም ብሌንድ ነው ማለት ነው። ወይም ደግሞ ውህድ ነው። ሌላኛው ደግሞ ጄኔቲክስ ኢንጂነሪንግ ይሄ ደግሞ ለምሳሌ አንድን ጂን ምን አድርገን ከአንድ ኦርጋኒዝም አወጥተን ወደ ሌላ ኦርጋኒዝም ማስገባት ማለት ነው። ያ ጂኑ የተቀየረ ኦርጋኒዝም ትራንስጄኒክ ኦርጋኒዝም ወይም ደግሞ ጄኔቲካሊ ሞዲፋይድ ኦርጋኒዝም ይባላል ማለት ነው። ይህን የምንጠቀመው አብዛኛውን ጊዜ ለምን መሰላችሁ? እንዴት መሰላችሁ? ለምሳሌ አብዛኛውን ጊዜ ባክቴሪያ ነው የምንጠቀመው እንደዚህ ለማስተላለፍ ማለት ነው። ባክቴሪያ ለምንድነው የምንጠቀመው? ባክቴሪያ ቢያንስ በ2 ሰዓት እስከ በሚሊዮን የሚቆጠር ባክቴሪያ በባይነሪ ፊዥን ይፈጠራል ማለት ነው።
በአስቴክሹዋል በሆነ ሪፕሮዳክሽን ባይናሪ ፊዥን ማለት መጀመሪያ ምንድነው? ፊዥን መለያየት ማለት ነው። ባይናሪ ማለት ደግሞ ባይ ማለት ሁለት ነው። ለሁለት መለያየት ማለት ነው። ስለዚህ ቢያንስ በ2 ሰዓት በ20 ሚሊዮን የሚደርስ ማይክሮ ባክቴሪያ ስለሚራባ ለጄኔቲክ ኢንጂነሪንግ የምንጠቀመው ባክቴሪያ ነው ማለት ነው። እንዴት ነው የምንጠቀመው? ለምሳሌ አንድ ሰው ስኳር ሲኖርበት ማለት ነው። የስኳር በሽታ ሲኖርበት ምንድነው የሚደረገው? ከሱ ውስጥ ኢንሱሊን ይወሰድና ባክቴሪያው ጅን ውስጥ ይገባል ማለት ነው። ከዛ ያ ባክቴሪያ ይራባል። በጣም ብዙ ይሆናል ያ ባክቴሪያ። ስለዚህ ያን ባክቴሪያ እንደገና በጣም ስለበዛ ኢንሱሊን የያዘ ባክቴሪያ ስለሚሆን እንደገና ያንን ለሰውየው ይሰጣል። ኢንሱሊኑ ስለበዛ ወይም ደግሞ ባክቴሪያው በጣም በሰከንድ ስለበዛ ማለት ነው። ወደ ሰውየው ጂን ይቀላቀላል ተመልሶ ጂኑ ወይም ደግሞ የኢንሱሊን መጠኑ ሲያንስበት ዲያቤቲክ ሲይዘው ማለት ነው። ጄኔቲክ ኢንጂነሪንግ ይሄ ነው ጀነራል ሀሳቡ ማለት ነው። እኔ እንደዚህ ፈጠን የምለው አንደኛ ተምራችሁታል። ስለዚህ ለፈተና ሪቫይዝ እያደረግን ስለሆነ ጀነራል ሀሳቡን ነው የምነግራችሁ ማለት ነው። ባዮሜዲካል ኢንጂነሪንግ ምንድነው ደግሞ? ይህ ዘ አፕሊኬሽን ኦፍ ዘ ፕሪንሲፕል ኤንድ ፕሮብለም ሶልቪንግ ቴክኒክ ኦፍ ኢንጂነሪንግ ቱ ባዮሎጂ። ባዮሜዲካል ኢንጂነሪንግ ምንድነው ደግሞ? በቃ ባዮሎጂካል ኢንጂነሪንግ ተጠቅመን ፕሮብለሞችን ሶልቭ ማድረግ ማለት ነው። ይህ ምንድነው? ለምሳሌ ይሄ አብዛኛውን ጊዜ ባዮሜዲካል ስለ በሄልዝ ወይም ደግሞ በጤና ጉዳዮች ላይ ነው። ወይም ደግሞ ምንድነው የተለያዩ መድኃኒቶችን ማድረግ ፕሮዲውስ ማድረግ ላይ ነው ኮንሰንትሬት የሚያደርገው ማለት ነው። ኢንቫይሮንመንታል ማኔጅመንት ኢንቫይሮንመንትን መጠበቅ ለምሳሌ በቃ የኢንቫይሮንመንቱን ኢኩሊብሪየም ፖዚሽን መጠበቅ እንዳይዛባ ወይም ደግሞ በኢንቫይሮንመንት የሆነ ኤክስቲንክሽን እንዳይኖር የዋይልድ አኒማሎች እንዳይጠፉ ማድረግ በቃ ኢንቫይሮንመንቱን ስቴብል ሆኖ እንዲቀጥል ማድረግ። ፎሬንሲክ ሳይንስ ምንድነው ደግሞ? ዘ አፕሊኬሽን ኦፍ ኖሌጅ ኦፍ ባዮሎጂካል ሳይንስ ለምሳሌ ምንድነው ፊንገር ፕሪንት ታውቃላችሁ? ለምሳሌ አሁን ፓተርኒቲ ቴስት የሚባል ታውቃላችሁ? ለምሳሌ ወላጅ የሆነ የኔ ልጅ አይደለም ብሎ ምናምን ዲናይድ በሚያደርግበት ጊዜ ልክ የልጁ ዲኤንኤ እና የቤተሰብ ዲኤንኤ ቼክ ተደርጎ ትክክል ነው ትክክል አይደለም የሚባለው ክራይም ለምሳሌ የሆነ ወንጀል ቢፈጸም እዛ ጋር ሰስፔክት የነበረው ሰውና ክራይም ሲኑ ላይ የነበረው ወይም ደግሞ ልክ ዲኤንኤው ከተመሳሰለ ያ ሰው ኦሬዲ አድርጎታል ማለት ነው። ካልተመሳሰለ ደግሞ እሱ አይደለም። እንደዚህ አይነት ክሪሚናል የወንጀል ህጎችን የሚፈታልን ፎሬንሲክ ሳይንስ ይህም ደግሞ በባዮሎጂ ውስጥ ነው ማለት ነው። እንዲሁም ደግሞ አሁን የምናያቸው ምንድነው? ሜጀር ዲስከቨሪስ ዛት ሪቮሉሽናላይዝድ ባዮሎጂ በቃ ዋና ግኝቶች በቃ ባዮሎጂ በጣም እንዲያንሰራራ ወይም ደግሞ በፍጥነት እንዲያድግ ያደረጉት ዲስከቨሪዎችን እናያለን ማለት ነው። እንዲሁም ደግሞ ኢንስፓየር የሚያደርጉ ታላላቅ ፈላስፋዎችን በዚህ ስላይድ እናያለን ማለት ነው። በቀጣይ ስላይድ ሶ ባዮሎጂ ኢዝ ፋሲኔቲንግ ኤንድ ዳይቨርስ ሳብጀክት ይላል። በጣም ዳይቨርስ ነው። በመጀመሪያ እንዳያችሁት በውስጡ 3 ብራንቾች አሉት። እነዛ ብራንቾች ደግሞ በጣም ብዙ ሰብ ዲሲፕሊኖች አሏቸው ማለት ነው። ሶ ምን ይላል? ኢፍ ዩ አር ቲንኪንግ ኦፍ ስታዲንግ ባዮሎጂ ስለዚህ ባዮሎጂን ለመማር ወይም ደግሞ ወደፊት በባዮሎጂ ሜጀር ለማድረግ ከፈለጋችሁ በጣም ብዙ ዲሲፕሊኖች አሉ። ስለዚህ ደግሞ እንዲሁም ደግሞ በጣም 12 ፌመስ የሆኑ እናንተን ኢንስፓየር የሚያደርጉ ዲስከቨረርስ አሉ ማለት ነው። ግኝት ያገኙ ማለት ነው። እነሱን አንድ ባንድ እናያለን። ኦኬ የመጀመሪያው ማን ነው? አርስቶትል ነው ማለት ነው። ዲስፓይት ዘ ፋክት ሂዝ ኔም ኢዝ ሬርሊ ሜንሽንድ ዌን ዲስከሲንግ ኢምፖርታንስ ኦፍ ባዮሎጂካል ዲስከቨሪስ ዘ ኤንሸንት ግሪክ ፊሎዞፈር አርስቶትል ዋዝ ሪስፖንሲብል ፎር ዘ ብሬክ ስሩ ኦፍ ክላሲፊኬሽን ሲስተም ፎር ሊቪንግ ቲንግስ። ምንድነው የሚለው? ምንም እንኳን ስሙ በደንብ ባይነሳም በኤንሸንት ግሪክ ወይም ደግሞ በጥንታዊ ግሪክ ፈላስፋ አርስቶትል ለመጀመሪያ ጊዜ ሊቪንግ ቲንግስ ወይም ደግሞ ህይወት ያላቸውን ፍጡራንን ክላሲፋይ በማድረግ የመጀመሪያው ነው ማለት ነው። እንዲሁም የእሱ ክላሲፊኬሽን ሲስተም ማን ነበር የሚባል? ላደር ኦፍ ላይፍ ወይም ደግሞ የህይወት መሰላል ይባል ነበር። በኋላ በካርል ሊኔስ የስዊዲሽ ቦታኒስት ነው እሱ መጥቶም ሞደርን ክላሲፊኬሽን ሲስተም የሰጠው። እስከዛ ድረስ ካርል ሊኒየስ እስከሚመጣ ድረስ የአርስቶትል ላደር ኦፍ ላይፍ ወይም ደግሞ የህይወት መሰላል የሚል ክላሲፊኬሽን ሲስተም ነበር ሳይንስ ሲጠቀም የነበረው። ይሄ ደግሞ 3 ዲቪዥኖች አሉት። ፕላንት ሊቭ ውሃ ላይ የሚኖሩ እጽዋት የሚበሩና በምድር ላይ የሚኖሩ ተብሎ ኦርጋኒዝሞች ይከፈላሉ ማለት ነው። እንዲሁም አንድ የሚያስደንቅ አርስቶትል ሰው ማለት ምንድነው ሲባል ምንድነው?
ራሽናል አኒማል ነው ወይም ደግሞ ማሰብ የሚችል እንስሳት ነው ብሎ ነው የመለሰው ማለት ነው አርስቶትል። ኦኬ ስለ አርስቶትል ካልኳችሁ ይበቃችኋል። ዲቴል እዚህ ጋር የነበረው እንዲሁም ደግሞ ስለ አርስቶትል በኬሚስትሪ ትምህርታችሁም ስለተማራችሁ ብዙም አይከብዳችሁ ማለት ነው። ጋሌን ደግሞ ጋሌን ሲምፕል ትራንስፎርም ሜዲካል ሳይንስ። ይህ ደግሞ አብዛኛውን የህክምናውን ዓለም ትራንስፎርም ያደረገ እንግዲህ በጣም ድሮ በሚባል ደረጃ 129 እስከ 161 ድረስ የነበረ ሰው ነው ጋሌን ማለት ነው። እንዲሁም ደግሞ በጣም የእሱ በጣም ታዋቂ የሆነው ላርኒክስ የምንለው ስለ ሪስፐራቶሪ ሲስተም የምታውቁት ቮይስ ፕሮዲስ የሚሆን ላርኒክስ ነው የሚለውን በጣም ዌል ናውን የሆነ ሪኮግኒሽን የተሰጠው ለጋሌን ነው ማለት ነው። እንዲሁም ደግሞ ስለ አናቶሚ ወይም ደግሞ ስለ ዘ ብራንች ኦፍ ባዮሎጂ ዘ ስተዲስ አባውት ኢንተርናል ስትራክቸርስ የሚያጠናል ፓቲዮሎጂ፣ ፊዚዮሎጂ፣ ኒውሮሎጂ እነዚህ በሙሉ አድቫንስድ እንዲሆኑ ያደረጋቸው ጋሌን የተባለ ሳይንቲስት ነው ማለት ነው። ነገር ግን ይህ ማለት ብዙ ትንሽ እንትን አለው ማለት ነው። ሚስቴክ አለው በሳይንቲፊክ ሜትድ የአንዱን ሊሚቴሽን እየሞላ ስለሆነ ነገር ግን እነዚህ በሙሉ አናቶሚ፣ ፓቶሎጂ፣ ፊዚዮሎጂ፣ ኒውሮሎጂ የሚባሉት ኮንሴፕቶች አድቫንስድ እንዲሆኑ ያደረጋቸው እንዲሁም ደግሞ ስለ ቬን እና አርተሪ ወይም ደግሞ ደም ቅዳና ደም መልስ የምንላቸው በአማርኛ የምንላቸውን እነሱንም ዲስቲንክት አድርጎ ሪኮግኒሽን እየሰጠ ጋሌን የተባለ ሰው ነው። ስለዚህ በሜዲካል ዘርፍ ሜጀር የምታደርጉ ካምፓስ ከገባችሁ በኋላ ስለ ጋሌን አንድ ራሱን የቻለ መጽሐፍ ስላለ በጣም ኪሪየስ ከሆናችሁ እሱን ማንበብ ትችላላችሁ። ጀነራል ሀሳቡን ነግራችኋለሁ። የእናንተንም ኖት በደንብ ታነባላችሁ ማለት ነው። ሶስተኛው ሰው ደግሞ አንቶኒ ቫን ሊኒዩክ ነው የሚባል ማለት ነው። የሰው ደግሞ ሪኒውድ ፎር ሂዝ ኮንትሪቢሽን ቱ ማይክሮስኮፕን ኢንቬንት ያደረገ ወይም ደግሞ ማይክሮስኮፕን ለመጀመሪያ ጊዜ እየሰራ አንቶኒ ቫን ሊኒዩክ ይባላል ማለት ነው። ሂ ኢንቨንትድ ሜቶድ ፎር ሜኪንግ ስትሮንግ ሌንስ ዛት አኮርዲንግ ቱ ሳም ኩድ ማግኒፋይ እስከ 500 ታይምስ። ለምሳሌ አንድ የሆነ ነጥብ ነገር ቢኖር ለምሳሌ ምን አይነት ነጥብ በቃ ይችን ብትሆን እንደዚህ ብትሆን ይችን 500 ጊዜ ያበዛታል ማለት ነው። የሚያበዛ ሌንስ ነው የሰራው። ለምሳሌ 500 ማለት በጣም ትልቅ። ስለዚህ ለምሳሌ አንድ ቫይረስ ቢሆን ቫይረሷ ይችን ብታል ኦሬዲ ይሄ ይታያል። ግን በቃ ይችን በላትና ይችን 500 ጊዜ ሲያሳያት እያንዳንዷን ዲቴል የሆነውን ስትራክቸር ለማየት በጣም ቀላል ይሆናል ማለት ነው። ስለዚህ እሱን ስለ ማይክሮስኮፕን ያን ኢንቬንት ያደረገልን አንቶኒ ቫን ሊኒዩክ ነው ማለት ነው። ስለ ማይክሮስኮፕም በጣም ብዙ ታውቃላችሁ። እሱን እናንተ ሪቫይዝ ታደርጋላችሁ ማለት ነው። ስለ ፓርቶቹ ምን አይነት ፓርት እንዳለው ታይፖቹን፣ ኮምፓውንድ እና መጀመሪያ ላይት ማይክሮስኮፕ በላይት የሚሰራ እና በኤሌክትሮን የሚሰራ ኮምፓውንድ እና ሲምፕል እያላችሁ ተምራችኋል ማለት ነው። አራተኛው ሰው ካርል ሊኒየስ ነው። ይህ ደግሞ ከአርስቶትል በኋላ የመጣው ሞደርን ሳይንቲፊክ ሲስተም ያቀረበልን ቦታኒስት ነው ማለት ነው። ካርል ሊኒየስ ኢዝ ኤ ቦታኒስት ፊዚሻን ኤንድ ናቹራሊስት። ናቹራሊስት ማለት የፐርሰን ሁ ስተዲ አባውት ኔቸር ማለት ስለ ተፈጥሮ የሚያጠናልን ማለት ነው። ኤንድ ዲቫይስድ ዘ ሜተድ ፎር ኔሚንግ ኦርደሪንግ ክላሲፋይንግ በቃ ክላሲፊኬሽን የሰራ ወይም ታክሶኖሚስት ነው ማለትም እንችላለን ማለት ነው። እስካሁን ድረስ የሚጠቀመውን ክላሲፊኬሽን ሲስተም መጀመሪያ ወደዚህ ያመጣው ካርል ሊኒየስ የተባለ ቦታኒስት ነው ማለት ነው። እሱ ደግሞ ልክ ሳይንቲፊክ ኔም አመጣ። ሳይንቲፊክ ኔም ደግሞ ጂኒየስ እና ስፔሺየስ ኔም። ለምሳሌ የሰውን ብናይ ሆሞ ሳፒያንስ ነው። ሆሞ ምንድነው? ስፔሺየስ ነው። ሆሞ ጂኒየስ ኔም ነው። ስፔሺየስ ደግሞ ሳፒያንስ ደግሞ ምንድነው? ጂኒየስ ኔማችን ነው ማለት ነው። እንደሱ እያለ ከዛ ኪንግደሞቹን ከፋፈለ። 5 ኪንግደም ፕላንቲያ፣ አኒማሊያ፣ ኪንግደም ፈንጋይ እያለ 5 የሚደርሱ ኪንግደሞችን ከፋፍሎ እስካሁን ድረስ የምንጠቀምበትን ክላሲፊኬሽን ሲስተም ሰጥቶናል ማለት ነው። አምስተኛው ሰው ደግሞ ማን ነው? ቻርልስ ዳርዊን ይባላል። ቻርልስ ዳርዊን ደግሞ ዘ ፋዘር ኦፍ ኢቮሉሽን ይባላል ማለት ነው። ፕሮባብሊ ዘ ሞስት ፌመስ ናቹራሊስት ኦል ዘ ታይም ይባላል። ኢቮሉሽንን ለመጀመሪያ ጊዜ መሬት ላይ ያወረደልን ሰው ቻርልስ ዳርዊን ይባላል። ቻርልስ ዳርዊን እንደምታውቁት ፈጣሪ የለም በሚለው ሀሳቡ ይታወቃል ማለት ነው። ያው እስከዚህ ድረስ
ፌመስ የሆነበት ሳይንስ እያጠናን ስለሆነ ነው። ወይም ደግሞ የሰው ልጅ ስሩ በዝግመተ ለውጥ ነው የመጣው ብሎ የሚያምን ሰው ነው። ነገር ግን እሱ እኛን አያገባንም ማለት ነው። ስለዚህ ቻርልስ ዳርዊን ኮንትሪቢዩሽን ቱ ባዮሎጂ ኤንድ ሶሳይቲ ኢመንስ። ስለዚህ ቻርልስ ዳርዊን ለባዮሎጂ እና ለሶሳይቲ ያቀረበው ጠቀሜታ በጣም ብዙ ነው፣ ኢመንስ ነው እያለን ነው እዚህ ጋር። he established that all species of life descended over time from what common ancestor። ስለዚህ ምንድነው ከሁሉም እዚህ ጋር ያለው ስፒሺስ የመጣው ድሮ ከነበረው ስፒሺስ ነው ብሎ ነው የሚያስበው ማለት ነው። ከዛ ደግሞ ያ ሲባል ደግሞ ድሮ ከነበረው ወራባው ቀጣይ ያለ ወደ ኋላ እየሄደ ማለቂያ የለውም ማለት ነው። እንደዛ ነው ቻርልስ ዳርዊን የሚያስበው ማለት ነው። እንደውም he was disputing the long held belief that all species has been created by God at the beginning of the world። ስለዚህ ምን ተብሎ ይታመን ነበር ድሮ? እስካሁን ድረስ ለምሳሌ እኔ የማምነው ፈጣሪ ፈጥሮናል ብለን ነው። ዓለም ሲፈጠር ፈጣሪ ፈጥሮናል ብለን ነው የምናምን። ነገር ግን ይሄንን ዲስፕሩቭድ ነው ያደረገው ማለት ነው። አይ እንደዚህ የሚባል ነገር የለም ብሎ ነው እሱ ላጥካድ ያደረገው ማለት ነው። እኛ ሳይንስ ነው የምናጠናው። ስለዚህ እንዲሁም ደግሞ አጠቃላይ ስለ ኢቮሉሽን ይሄን ያህል በቃ ቻርልስ ዳርዊን ዘ ፋዘር ኦፍ ኢቮሉሽን መባሉን ብቻ ካወቃችሁ በቂ ነው። ስለ ኢቮሉሽን 12ኛ ክፍል ነው በደንብ የምትማሩት ማለት ነው። ግሪገር ሜንዴል ዘ ፋዘር ኦፍ ጄኔቲክስ ይባላል። ስለ ጄኔቲክስም በቃ እዚህ ጋር ሰዎቹን እና የሰሩትን ነገር ትንሽ ካወቃችሁ በቂ ነው። አጠቃላይ ስለ ጄኔቲክስ ደግሞ 11ኛ ክፍል በሰፊው ትማሩታላችሁ ማለት ነው። እዚህ ጋር ለምሳሌ በአዛምድ ሊመጣባችሁ ይችላል ፈተና ላይ። ግሪገር ሜንዴል ዘ ፋዘር ኦፍ ዋት ብትባሉ ሂ ስተዲድ አባውት ጄኔቲክስ ነው። ፒብላንት ወይም ደግሞ ስለ አተር ነው ማለት ነው። እንዲሁም ደግሞ የሚገርማችሁ መነኩሴ ነበር የግሪገር ሜንዴል በኦስትሪያ ቤተክርስቲያን ውስጥ ማለት ነው። 8 አመት ሙሉ ስለ ፒብላንት ወይም ደግሞ ስለ አተር ሲያጠና ነበርና ዘ ፋዘር ኦፍ ጄኔቲክስ ሪሴሲቭ ዶሚናንት ጂን ምናምን የሚባሉ ዲኤንኤ የሚባሉትን ኮንሰፕቶች ለመጀመሪያ ጊዜ ያመጣቸው ግሪገር ሜንዴል የተባለ ሰው ነው ማለት ነው። ሰባተኛው ሰው ሉዊስ ፓስቸር ይባላል ማለት ነው። ሉዊስ ፓስቸር ኢዝ ሪጋርድድ አስ ፋዘር ኦፍ ሜዲካል ማይክሮባዮሎጂ። ቀደም ብያችሁ ነበር መጀመሪያ ላይ ፋዘር ኦፍ ማይክሮባዮሎጂ ማን ነው የሚባል ብያችሁ ነበረ። በኋላ እናየዋለን ብያችኋለሁ። ይኸው ሉዊስ ፓስቸር ይባላል ማለት ነው። ጀርም ቲዮሪን ፕሮፖዝድ አድርጎ ማይክሮስኮፕ አንቶኒ ቫሉኒክ ሰርቷል ቀደም ላይ እና እሱ ድሮ እና አሪስቶትልም ድረስ የሚያምኑት ስፖንታኒየስ ጄኔሬሽን የሚባል አለ ማለት ነው። ይሄም የምነግራችሁ አጠቃላይ ለጀነራል ኖሌጅ ነው ማለት ነው። ስፖንታኒየስ ማለት የሆነ ነገር በቃ በራሱ ነው የመጣው ብሎ ማመን ማለት ነው። ይሄ ማለት ለምሳሌ ህይወት ያለው ነገር ህይወት ከሌለው ነገር ነው የመጣው ብለው ነበር የሚያምኑ። ይህንን ለማለት ያበቃችሁ ምንድነው? እና አሪስቶትልም ይህን ሀሳብ ደጋፊ ነበሩ። እንዴት ነው ያሉት? የሆነ ስጋ አስቀምጡና በሆነ ነገር ከዛ የሆነ ሲበላሽ የሆነ ማይክሮ ኦርጋኒዝሞች ወይም ደግሞ ትላትሎች ምናምን ይሰራል። ታውቁታላችሁ። ስለዚህ ስጋው ህይወት የለውም። ስለዚህ ህይወት ከሌለው እነዛ ህይወት ያለው ነገር መጡ ብለው ያምኑ ነበርና ይሄ ስፖንታኒየስ ጄኔሬሽን ስለሱ ነው የሚያወራው። ህይወት ከሌለው ነገር ህይወት ያለው ነገር መጣ ማለት ነው። ይሄንን ዲስፕሩቭ ያደረገልን ሉዊስ ፓስቸር ነው ማለት ነው። ጀርም ቲዮሪን ተጠቅሞ ምን ሰርቶ ነው እሱ ዲስፕሩቭ ያደረገው ወይም ደግሞ ያንን ውሸት እንደሆነ ያረጋገጠው እንዴት ነው? እና አሪስቶትል ልክ ስጋ አስቀምጠው ስጋው ሲበላሽ ነው እንደዛ ህይወት ይመጣል ያሉት። እሱ ልክ በሶስት ፍላስክ ስጋ አስቀመጠ እንደዚህ አድርጎ ማለት ነው። ስጋ አስቀመጠና አንደኛውን ፓክድ አደረገው። ለምሳሌ ይሄኛው ስጋ ነው ብንል ሙሉ በሙሉ ከደነው። አንደኛውን ደግሞ በጨርቅ ከደነው። አንደኛውን ደግሞ ባዶውን ተወው። ስጋ አለው ሁሉም። ከዛ እዚህኛው ላይ ምንም በቃ እንደዚህ አድርጎ ቁጭ አደረገውና በቃ ከ2 ሳምንት ከ1 ሳምንት በኋላ ሲመጣ ይሄኛው ምንም ነገር አልሆነም። ይሄኛው ተከርኗል። እዚህኛው ደግሞ ማይክሮ ኦርጋኒዝሞች ምናምን እዚህ ጋር ተገኙ ማለት ነው። እዚህኛው ላይ ደግሞ ውስጥ ስጋው ላይ ተገኙ። ስለዚህ እነዚህ የመጡት እነዚህ በቃ ኤቭሪዌር የነበሩ ናቸው እንጂ ከስጋው ላይ የመጡ ወይም ደግሞ ከነን ሊቪንግ የመጡ ኦርጋኒዝም አይደሉም የሚለውን ወይም ደግሞ ስፖንታኒየስ ጄኔሬሽን ዲስፕሩቭድ ያደረገልን ሰው ነው ማለት ነው። ይሄ ለእናንተ ብዙም ላይጠቅማችሁ ይችላል። ነገር ግን አስ ጀነራል ኮንሴፕት እንድትይዙት ነው ማለት ነው።
ዘ ፋዘር ኦፍ ማይክሮባዮሎጂ እንለዋለን ማለት ነው። ለማስታወስ ያህል ዘ ፋዘር ኦፍ ጄኔቲክስ ማን ነበር? ግሪገር መንዴል። ኦኬ ዘ ፋዘር ኦፍ ማይክሮስኮፕ ከተባላችሁ በዚህ አንቶኒ ቫሊኒክ ነው የምትሉ። ኦኬ ሮበርት ኮች ደግሞ ሮበርት ኮች ወዝ ኤ ዌል ናውን ጀርመን ፊዚሽያን የጀርመናዊ ፊዚሽያን ሲሆን ሁ ፖይነርድ ማይክሮባዮሎጂ ዘ ፋዘር ኦፍ ሞደርን ባክቴሪዮሎጂ ይባላል። ደግሞ ይህ ደግሞ ባክቴሪያን ብቻ ያየ ማለት ነው። አንቶኒ ቫሊኒክ ማይክሮስኮፕ ሰርቶ ዴር ሴል ነው ያየው ማለት ነው። የሆነ በቃ የማይንቀሳቀስ ሴል። ከዛ ሮበርት ሁክ ማይክሮስኮፕ ተጠቅሞ የሚንቀሳቀስ ባክቴሪያ ነው ያየ። ለዛ ነው ሞደርን ዘ ፋዘር ኦፍ ሞደርን ባክቴሪዮሎጂ ባክቴሪያን ለመጀመሪያ ጊዜ ስላየ ማለት ነው በማይክሮስኮፕ። ነገር ግን ማይክሮስኮፕን መጀመሪያ ዲስከቨር ያደረገው አንቶኒ ቫሊኒክ ዴድ ሴል ወይም ደግሞ የሞተ ሴል ነው ያየው፣ የማይንቀሳቀስ ሴል ማለት ነው። በዛ ምክንያት ሮበርት ኮች የሚንቀሳቀስ ባክቴሪያ ሴል በማየቱም ምን ተብሏል? ዘ ፋዘር ኦፍ ሞደርን ባክቴሪዮሎጂ የሚል ክሬዲት ተሰጥቶታል ማለት ነው። ለዛ ነው ደግሞ ሂዝ ክሬትድ ዊዝ ፒንፖይንቲንግ ዘ ፕሪሳይዝ ኮዛል ኤጀንት ኦፍ ቱበርኩሎሲስ፣ ኮሌራ፣ አንትራክስ የሚባሉትን ዲዚሶች ለመጀመሪያ ጊዜ በኤክስፐሪመንት ያገኘ ሰው ነው ማለት ነው። ቱበርኩሎሲስ ምንለው ቲቪ፣ ኮሌራ፣ አንትራክስ ምንለው ደግሞ የከብት በሽታ ነው፣ በአማርኛ አላውቀውም። እነሱን ምንድን ያደረገ ኤክስፐሪመንታል ዲስከቨሪ ያደረገ ሮበርት ኮች ነው። በዛ ምክንያት ዘ ፋዘር ኦፍ ሞደርን ባክቴሪዮሎጂ ተብሏል ማለት ነው። ጄኔ ጎዳል ይቺ ደግሞ አሜሪካዊ ውስጥ ዩኬ ወይም ደግሞ ዩናይትድ ኪንግደም የእንግሊዝ ኢቲዮሎጂስት ነው። ኢቲዮሎጂስት ማለት ስለ ኢቲክስ የምታጠና ማለት ነው። ኢትዮ ማለት ኢቲክስ ከሚለው ቃል የመጣ ነው፣ ወይም ደግሞ ስነ ባህሪ። ሎጂ ደግሞ ምንድን ነው? ስተዲ ማድረግ ማለት ነው። ስለዚህ ቤስት ናውን ፎር ሀር ክሪየር በጣም እሷ የምታወቅበት ስተዲ አባውት ስለ ቺምፓንዚ በማጥናት ወይም ደግሞ ምንድን ነው በአማርኛ ቺምፓንዚ ታውቃላችሁ፣ የጦጣ ዝርያ ነው። ኤንድ ሺ ዲስከቨርድ ዋት አኒማል አር ኦምኒቨረስ አኒማሎች ሁለበል መሆናቸውን ዲስከቨር ያደረገች ጄኔ ጎዳል የተባለች እዚህ ጋር በምስሉ የምታዩት ሳይንቲስት ናት ማለት ነው። እንዲሁም ደግሞ ከካምብሪጅ ዩኒቨርሲቲ ዊዛውት ባችለር ዲግሪ ሳትይዝ ፒኤችዲ አግኝታለች፣ አዋርድ ተደርጋለች፣ ተሸልማለች ማለት ነው፣ ያለ ባችለር ማለት ነው። ጄኔ ጎዳል ስለ ኢቲክስ ያጠናችልን ሳይንቲስት ናት ማለት ነው። ስለዚህ ባርባራ ሜንክሊንቶክ ደግሞ አሜሪካን ጄኔቲክስ ስትሆን እሷ ደግሞ አብዛኛውን ህይወቷን ስፔንት ያደረገችው ስለ ሜዝ ወይም ደግሞ ስለ በቀሎ በማጥናት ነው ማለት ነው። ይቺ ደግሞ እንዴት ናጥናቸው? ዌር ሺ ዲቨሎፕድ ኤ ቴክኒክ ፎር አይዴንቲፋይንግ ኤንድ ኤግዛማይኒንግ ክሮሞዞም ኢንዲቪዥዋል የሜዝን ክሮሞዞም አይዴንቲፋይ እና ኤግዛማይን በማድረግ ነው አብዛኛውን ህይወቷን እንዲሁም ክሪየር ስፔንት ያደረገችው ማለት ነው። ዲስፓይት ኢት ኖት ቢንግ ኢሚዲየት ሪኮግናይዝድ ምንም እንኳ ምን በቃ ኢሚዲየት የሆነ በቅርቡ ሪኮግናይዝ ባትሆንም ሀር ወርክ ኢሜዲ ፖሲብል ፎር አፕ ቱ ማን ሁማን ጀኖም እስከ ሰው ድረስ የሚሰራ ፖሲብል የሆነ ስራ ነው ሰርታ ያለፈችው ማለት ነው። እንዲሁም ደግሞ በ1983 የኖቤል ፕራይዝ ወይም ደግሞ ኖቤል ፒስ ፕራይዝ በ1983 ተሸልማለች ማለት ነው። ባርባራ ሜንክሊንተን ማለት ነው። እንዲሁም ደግሞ ዊስተን ኤንድ ጄምስ ክሪክ እነዚህ ደግሞ ምን ያደረጉ ናቸው? ዲኤንኤ ልክ ዳብል ሄሊክስ እንዳለው የዲስከቨሪ ያደረጉ ሳይንቲስቶች ናቸው ማለት ነው። ጄምስ ዊስተን ኤንድ ፍራንሲስ ክሪክ ዌር ኤሾት ቱ ፌም ኢን 1962 ፎር ዚር ዲስከቨሪ ኦፍ ስትራክቸር ኦፍ ዲኤንኤ ስትራክቸሩን ዲስከቨሪ ያደረጉ ማለት ነው። በዚህ ወይ እዚህ ጋር በጣም አንድ አስደናቂ የሆነ ነገር አይ ቲንክ አይ ዶንት ኖ ማናቸው እንደሆኑ ከሁለቶች በህልማቸው አይተው ነው ዲኤንኤን ዳብል ሄሊክስ ነው ያሉ ማለት ነው። ስለዚህ እኔ አሳይመንት ሰጣችኋለሁ፣ ሰርች አድርጋችሁ እንዴት ዳብል ሄሊክስ ዲኤንኤ ዲስከቨር እንዳደረጉ ሰርች አድርጋችሁ ኮሜንት ሴክሽን ላይ ብጽፉልኝ ደስ ይለኛል ማለት ነው። በጣም አስገራሚ ነገር ነው። ተኝተው በህልማቸው አንዳቸው ናቸው፣ ማንኛቸው እንደሆነ አሁን ስለማላስታውስ ነው። ተኝተው በህልማቸው ነው ነበረ ዳብል ሄሊክስ አይነት ነገር እንትን ሲሉ ኦኬ ያ ዲኤንኤ ዳብል ሄሊክስ ነው ብለው ዲስከቨር ያደረጉ ማለት ነው። ኦኬ በቃ ይሄን ካልኳችሁ ስለነሱ ሰርች አድርጋችሁን ትመጣላችሁ ማለት ነው። ዊልሙቴን ካምፔል እነዚህ ደግሞ ልክ ስለ ክሎኒንግ ኦኬ 12ኛ ክፍል በደንብ ትማሩታላችሁ። እነሱ ደግሞ ልክ ምንድነው ጂንን ከአንድ ኦርጋኒዝም ወደ ልክ ወስዶ በብዙ ማራባት የሚለውን ኮንሴፕት ማለት ለምሳሌ ምንድነው
ዊልሙት ኤንድ ኬዝ ካምፔል ክሎንድ ማማልስ ፌመስ ኔምድ ዶሊ ሺፕ ዶሊ ዘ ሺፕ የሚባል ዶሊ ዘ ሺፕ ማለት የሰው ስም ነው። ዶሊ የምንለው የሰው ሺፕ ነው። በጉን ምንድን ያደረጉት ከአንዱ በግ ላይ ልክ ሴሉን ወሰዱና ሪፕሮዳክቲቭ ሴሉን ወስዱና ከአንዱ ደግሞ ሶማቲክ ሴል ቦዲ ሴሉን ወስደው በላብራቶሪ ነው ማለት ነው ያሳደጉት። እና ዶሊም ይህን ኤክስፐሪመንት ሳይጨርሰው ነው የሞተው ማለት ነው። እና እሱን ሳይጨርሰው በመሞቱም በእሱ ስም ምን ተደረገ ማለት ነው ዶሊ ዘ ሺፕ ተባለ ማለት ነው። እንዲሁም ደግሞ ለሰው ልጅም ምን አፕላይ ሊደረግ ነበር፣ ነገር ግን ስቲል ይህ ስራቸው ምንድነው ፐርፌክት አይደለም ማለት ፐርፌክት ስላልሆነ ለሰው ልጅ እስካሁን አልተሞከረም ማለት ነው። ስለዚህ ይህን ካልኳችሁ ዘ ኮንትሪቢዩሽን ኦፍ ባዮሎጂካል ዲስከቨሪስ ቱ ሶሳይቲ ኦኬ። እነዚህ ሰዎች እንግዲህ ፌመስ ሰዎችን ወይም ደግሞ ዲስከቨረሮችን አይተናል። ኦኬ አሁን ደግሞ ለማህበረሰቡ ምንድነው ያመጡት ጠቀሜታ የሚለውን በቀጣይ ፓርት እሰራላችኋለሁ ማለት ነው። እንዲሁም ደግሞ በቀጣይ ፓርት ይህንን 1.4ን ከጨረስን በኋላ ጥያቄዎች የምንሰራ ይሆናል ማለት ነው። ሰላም ቻው።